በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ክርስቲያኖች በያላችሁበት እንደምን አላችሁ? እግዚአብሔር አምላካችን ለዚህ ዕለት ስላደረሰን ስሙ የተመሰገነ ከፍ ከፍ ያለ ይሁንልን። ዛሬ አብረን በምንቆይበት ቆይታችን ከቅዱሳን መጻሕፍት እግዚአብሔር አምላካችን ራሳችንን እንድንገዛ በቅዱሳን መጻሕፍት ያስተላለፈልን መልእክት መነሻ አድርገን አብረን እንቆያለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በቅዱሳን መጻሕፍቶች የተጻፉት ስለራስ መግዛት በታሪክ ረገድ በኦሪት ዘፍጥረት ምዕራፍ 39 ከቁጥር 7 ጀምሮ ዮሴፍ ራሱን እንዴት እንደገዛ በቅዱስ መጽሐፍ ተጽፏል። ሙሉ ታሪኩን ማንበብ ይቻላል። ሐዋርያው ቅዱስ ጳውሎስም ስለራስ መግዛት በተደጋጋሚ የተናገራቸው ነገሮች አሉ። ሐዋርያው ቅዱስ ጳውሎስ መልእክት አንዱን መነሻ እናደርግና እንመለከታለን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ እንዲህ የሚል ቅዱስ ቃል ተጽፏል። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳን አይሰለጥንብኝም ይላል። አንድ ነገር እንኳን በእኔ ላይ ምን አይልም አይሰለጥንብኝም ብሎ ይናገራል። ራሳችሁ ላይ የሚሰለጥን ነገር ካለ በእርግጥ ለዛ ነገር ተገዝታችኋል። ማለትም ሱስ ብለን የምንጠራው ነገር ለምትታዘዙለት ነገር ሳትፈልጉ በግዴታ ለምታደርጉት ለዛ ነገር ተገዝታችኋል ማለት ነው። ሱስ በተደጋጋሚ የምታደርጉት ነገሮች ሱስ እየሆኑ ይመጣሉ አይደለ? ኃጢያትም እንደዛው ነው፣ በደልም እንደዛው ነው። እግዚአብሔርን የሚያሳዝን ነገር ሰዎች ሲሰሩ እየበዙበት የሚሄዱ በሱ ጉዳይ ላይ በተደጋጋሚ እየሰሩት ኃጢያታቸውን በተደጋጋሚ ሰርተው ትልቅ ወንጀል ውስጥ የሚገቡ ትልቅ ኃጢያት ውስጥ የሚገቡ ሰዎች በተደጋጋሚ አድርገውት ሱስ ስለሆነባቸው ነው። አንድ ጊዜ አንድ ሰው ስለ ሱስ ሲናገር ምን ብሏል? ጥናት በምናደርግበት ሰዓት ላይ የሚለምኑ ሰዎችን ሄደን ኢንተርቪው አደረገን። አሁን አንተ የምትለምነውን ነገር የምትፈልገውን ነገር ቢሰጥ ብታገኝ፣ ሙሉ ነገር ብታገኝ ምንድነው የምታደርግበት? ወይም ከዛ በኋላ የምታደርገው ነገር ምንድነው? ህይወት እንዴት ይሆናል ብሎ ይጠይቀዋልና ያለማኝ ምን ብሎ አለ? እኔ አሁን ሀብታም ብሆን በዚህ ሰዓት ለምኜ የምፈልገውን ሀብት ባገኝ በትልቅ መኪና ተከራይቼ ከዚህ የበለጠ የማገኝበትን ልመና እለምናለሁ ብሎ አለ ይባላል። በተደጋጋሚ የምታደርጉት ነገር በዛው ውስጥ የማደግ ሐሳብ ነው የሚመጣላችሁ። ኃጢያትም እንደዚህ ነው። አንዴ ስትጀምሩት ይገዛችሁና በሱ ውስጥ እንድታድጉ ያደርጋችኋል ማለት ነው። ለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ሁሉ ተፈቅዶልኛል፣ ምንም ነገር የማድረግ ነፃ ፈቃድ አለኝ፣ ግን ራሴን እገዛለሁ። ስለዚህ ምን አለ? በእኔ ላይ አንዳች ነገር ምን አይልም አይሰለጥንብኝም ይልና ቀጥሎ የሚናገራቸው የሰው ልጆችን የሚገዛ መሆኑን እንዲህ እያለ ያስረዳል። መብል ለሆድ ነው፣ ሆድም ለመብል ነው፣ ከንቱ ነገሮች ናቸው ማለት ነው። አንዱ ለአንዱ የሚሆንበት ከዛ ያላለፈ ህይወት የሌለው ክርስትና ግን ከዚህ ያለፈ ነው። ራስን ገዝቶ ለክርስቶስ ራስን ማስረከብ ወይም የክርስቶስ ማድሪያ መሆን ስለሆነ ማለት ነው። እግዚአብሔር ግን ይህንንም ያንንም ያጠፋቸዋል። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም። አያችሁ፣ ስጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለስጋ ነው። እግዚአብሔርም ጌታንም አስነሳ፣ እኛንም በኃይሉ ያስነሳናል እያለ ይሄ ስጋችን ለራሳችንን ብንገዛ ስጋችንን ለነፍሳችን ብናስገዛ ለእግዚአብሔር ብናስገዛ የሚነሳ መሆኑን የጌታ ስጋ መሆኑ የዝሙት አለመሆኑ ወይም ደግሞ ተፈቅዶልኛልና ምንም ነገር አደርጋለሁ በማለት ለሁሉ ነገር አለመገዛትን ሐዋርያው ቅዱስ ጳውሎስ ይናገራል። ስለዚህ ራሳችንን ስንገዛ ሶስት ነገሮችን መጠንቀቅ ይኖርብናል። ኃጢያት የሚመጣው በሶስት ነገር ነው። በሐልዮ ማለትም በሐሳብ ማለት ነው። ቅጽበታዊ የሆኑ ሐሳቦች መተው ከዛ እያደጉ ይመጡና እነዚያ ሐሳቦች ወደ ድርጊት ወደ ቃል ይቀየራሉ። ከዛ ወደ ድርጊት ይመጣሉ። እነዚህ ሶስቱ ኃጢያት ተብለው የሚጠሩት እነዚህ ናቸው። አንደኛው በሐሳብ፣ ሁለተኛ በመናገር፣ ሶስተኛ ደግሞ በተግባር ወይም በማድረግ ማለት ነው። በድርጊት እነዚህ ኃጢያቶች ይከናወናሉ። ስለዚህ ራሳችንን ስንገዛ ከነዚህ ሶስት ነገሮች ለመጠበቅ ማድረግ የሚገቡ ነገሮች ምንድናቸው ካልን የመጀመሪያው አይናችንን ክፉ ከማየት መከልከል። ክፉ ከማየት ኃጢያትን ከማየት መከልከል።
በጎ ነገሮችን ማየት። ለምሳሌ የምታዩዋቸው ሙቪዎች ምን አይነት ሙቪዎች ናቸው? ለመልካም ነገር፣ ለመንፈሳዊ ህይወት፣ በጎ ነገር ለማድረግ ይቀሰቅሳችኋል? ሐሳባችሁን የምትፈልጉት ስራ ላይ፣ የምትፈልጉት የተቀደሰ ሐሳብ ላይ መንፈሳዊ እቅድ አላችሁ። ለምትፈልጉት መንፈሳዊ እቅዳችሁ የምታዩትን ነገር ይጋብዛችኋል። ብዙዎች የሚያቅዱት ሌላ ነው፣ የሚያዩት ነገር ደግሞ ወደ ኃጢአት የሚወስድ። በጎ ነገር አቅደ ኃጢአትን ወደሚወስድ ወደሚመራ ነገር ከተመለከትክ ጤናማ አትሆን። ይሄ ራስን እንዳትገዛ ያደርጋል። ለእግዚአብሔር ራስን እንዳታስገዛ ያደርጋል። ስለዚህ አይናችን ከክፉ ነገር መጠበቅ፣ ክፉን ላለማየት መከልከል መቻል። ሁለተኛ ነገር ጆሮአችን የሚሰማው ምንድነው? ምንድነው የምንሰማበት? ቃለ እግዚአብሔርን ዕለት ዕለት መስማት እንወዳለን። መዝሙር መስማት እንወዳለን። እግዚአብሔርን ማመስገን፣ ሰዎች ተሰባስበው እግዚአብሔርን ሲያመሰግኑ ለዛ ነገር ደስተኞች ትሆኑበታላችሁ። ጆሮአችሁ ለዚህ ነገር የተሳለ መሆን አለበት። ሰው ራሱን የሚገዛው ይሄን አይኑን፣ ጆሮውን፣ አፉን ለመልካም ነገር ለበጎ ነገር ማስገዛት ሲችል ወይም ይሄን መቆጣጠር ሲችል ወደ ክፉ ነገር እንዳይሄድ መቆጣጠር ሲችል። አፋችንስ የምንናገራቸው ንግግሮች እውነት እንናገራለን? በምድራችን ላይ እንደምታውቁት ዲፕሎማሲ የሚባሉ ነገሮች ዋሽተህም ይሁን ምንም ይሁን ሰዎችን አሳምነህ ለዛ ለምትፈልገው ነገር ማምጣት ይሄ መልካምነት፣ ይሄ ዓለም የሚወደው ነገር ተደርጎ ይወሰዳል፣ ወይም የጀግንነት መገለጫ ሆኖ ይወሰዳል። በውሸትም ይሁን በምንም ነገር ማለት እውነትን በመናገር ራስን በመግዛት ግን ከእግዚአብሔር ጋር መሆን እጅግ የተሻለ መዋሸት ይቻላል አይደል? ተፈቅዷል አይደል? መዋሸት እኮ ይቻላል፣ ግን አይጠቅምም። ሁሉ ተፈቅዷል፣ ሁሉ ግን የሚጠቅም አይደለም። ሁሉ ለእግዚአብሔር የሚሆን መሆን መቻል አለበት። የምታደርጉት የትኛውም ነገር እግዚአብሔር ይወደዋል ወይ? የእግዚአብሔር ቃል ምን ይላል? የምናገረው ነገር እውነት ነው ወይ? በመጽሐፍ ቅዱስ አንፃር ልክ ነው ወይ የሚለው ማሰብ ያስፈልጋል። ከመናገራችን በፊት የእግዚአብሔር ቃል ይሄን ነገር ምን ይለዋል ብሎ ማሰላሰል ያስፈልጋል። በማቴዎስ ወንጌል ምዕራፍ 3 ላይ ቅዱስ ዮሐንስን ታስታውሱታላችሁ። መጥምቀ መለኮት ቅዱስ ዮሐንስ በሚያጠምቅበት ሰዓት ላይ እነዛ ጸሐፍት ፈሪሳውያን ለቤተ መንግስትም ለቤተ ክህነትም እጅግ የከበሩ ምናልባት ቀሚሳቸው መሬት ላይ የሚጎተት ሰዎች የሚይዙላቸው፣ በትራቸውን የሚይዙላቸው፣ እየተከተሉ ጥላ የሚይዙላቸው የተከበሩ የተባሉ ሰዎች፣ ለቄሳርም ከቄሳር ጋር ተስማምተው የሚኖሩ፣ ከቤተ ክህነቱም ደግሞ ስልጣን አለን የሙሴን ሕግ እንጠብቃለን የሚሉ ሰዎች ሊጠመቁ ወደ ቅዱስ ዮሐንስ ሄዱ ይላል። ቅዱስ ዮሐንስ በዛ ሰዓት በሚያጠምቅበት ሰዓት እነሱ ሲመጡ እንግዲያውስ እናንተ የተከበራችሁ ሰዎች መጣችኋልና ላስቀድማችሁ ቀድማችሁ ተጠመቁ አላቸው። ምናልባት ወደ ከተማ ስወጣ የመንግስት እርዳታ ካስፈለገኝ እነሱ ያግዙኛልና እነሱን ላስቀድም አላለም። ምናልባት በቤተ ክህነቱ ውስጥ እንዳገለግል እድል ይሰጡኛል፣ የሚያስፈልገውን ነገር ያሟሉልኛልና ቅድሚያ ልስጣቸው አላለም። ቢል ኖሮ ይሄ ሰው ብልጥ ነው፣ ዲፕሎማሲ ይችላል፣ ከሰዎች ጋር መግባባት ይችላል፣ ጎበዝ ነው ይባል ነበር። ቅዱስ ዮሐንስ ግን እንዲህ አላቸው። መጥምቀ መለኮት ቅዱስ ዮሐንስ እናንተ የፉኝት ልጆች ከሚመጣባችሁ መቅሰፍት ትድኑ ዘንድ ማን አመለከታችሁ? እንግዲህ የፉኝት ልጆች የሚባሉ ሰዎች በምን አይነት እንደሆነ የዓለም ብልጣብልጥነት ይታወቃል። የምትናገሩት ነገር ሰው አጥፍቶ ከሆነ ይሄ ነገር ስህተት ነው ብሎ መናገርን ወይም ደግሞ ልክ አለመሆኑን ማስረዳት ተገቢ ነገር ነው። እውነትን መናገር ያለ ሸፍጥነት በትክክል ለተረዳችሁት ነገር ከሆነ አፋችሁ እውነት ከተናገረ እግዚአብሔር ይቀበላላችሁ፣ መልካም ነገር ታደርጉበታላችሁ። ይህን ስታደርጉ ራሳችሁ መግዛት ትችላላችሁ። እና አይን፣ ጆሮ፣ አፍ እነዚህን መጠበቅ ራስን ለመግዛት ይረዳል፣ ያግዛል። በዚህ በኦሪት ዘፍጥረት ምዕራፍ 39 ላይ የተመለከትነው ታሪክ ደግሞ ቅዱስ ዮሴፍ በብሉይ ኪዳን እንግዲህ የተሸጠ የተገፋ በወንድሞቹ ተገፍቶ ወደ ግብጽ የሄደ ሰው ነው። ቃሉ እንዲህ ይላል። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 7 ጀምሮ ከዚህም በኋላ እንዲህ ሆነ፣
የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከእኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምንም የሚያውቀው የለም፣ ያለውንም ሁሉ ለእኔ አስረክቦኛል። ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ካንቺ በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? ዮሴፍ የተጋበዘው ለዝሙት ነው። የተጋበዘበት ቦታ ሰው የሌለበት፣ ሰው ሊያየው የማይችል፣ የጋበዘችውም ደግሞ ለክፉ ነገር አሳልፋ የማትሰጠው ይሄን ድርጊት ካደረገ፣ ምክንያቱም የጲጢፋራ ሚስት ናትና የባለስልጣን ሚስት ናት፣ አሳልፋ አትሰጠው። ቢያደርገው ሰው አላየውም። ከእርሷ ጋር በመሆኑም ደግሞ የእርሷ ፈቃድ ስለሆነ ለክፉ ነገር ተላልፎ አይሰጥም ዮሴፍ። እዚህ ቦታው አመቺ ነው። የተሰጠው ቦታ የኃጢአት ጥሪው ይሄ ሰው ስለማያየው ይህን ነገር ለማድረግ ምቹ ቦታና አመቺ ጊዜ ነበር። እሷም ጊዜውን ጠብቃ ስለሆነ የምታደርገው ይሄ በተደጋጋሚ ይህን ትለው ነበርና ቅዱስ ዮሴፍ መልሱ ግን እምቢ አለ ነው። እምቢ አለ። እምቢ ማለት ለኃጢአት ከሆነ ራስን መግዛት ነው። አው እግዚአብሔር ያየኛል፣ ጌታዬ ለእርሱ መታመን አለብኝና እንዴት እግዚአብሔር እኔን በዚህ ቦታ ላይ አንቺና እኔ ብቻ ባለንበት ብናደርገው እግዚአብሔር ግን ያያል። እንዴት በእግዚአብሔር ፊት ይሄን አደርጋለሁ? ቀጥሎ ያለው ክፍል እንደዚህ ነው። በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? እንዴት? እግዚአብሔር የትም ቦታ አለ፣ ሁሉም ቦታ አለ። እዚህ ሰው በሌለበት ሰዓት ላይ አሳቻ ጊዜው ኃጢአት ለመስራት አመቺ በሆነ ሰዓት ላይ ዮሴፍ ራሱን ገዛ። ራሱን መግዛት ያስቻለበት ሌላው በጣም የሚያስገርመው ነገር ምንድነው? ሸሽቶ ነው የሄደው፣ መታገል አይደለም። ራስን መግዛት ማለት ከመጣው ኃጢአት ጋር መታገል ወይም ከፈተና ጋር መታገል ብቻ ሳይሆን በመሸሽ ሸሸ ዮሴፍ። በመሸሹ ምን አገኘ ማለት ነው? ድልን አግኝቷል። ራሱን ገዝቷል። የሚመጣበት ብዙ ነገሮች አሉ። የሚመጣበት ብዙ የእስር እንግልት፣ ክፉ ነገር እንደሚደርስበት ይታወቃል። ያው